አሁን ጉድ ሆነናል። ዝም ብሎ እያሳከከኝ ነው። ቆይ ድድሽንም ነው ማለት ነው የሚያሳክክሽ? ዝም ብለሽ የምትስቂው? ያኔ ነው ልጅ መስሎ የሚታየ። ካልሆነማ እማቁት ሀገር አይናፈቅም ይሆንባል። ቤሊ ልቤ ለሁለት ተከፍሏል። ማንና መንጋ? አንቺና ልጄ ጋር። አምነን የእውነት ልብ ውስጥ ቦታ አለኝ? አዎ። ግን ምን? እኔ አልሆንሽም፣ እጎዳሻለሁ። ችግር ብቻ ነው የኔ ትርፍ። ታው ሁሉም ነገር ያልፋል። ሚስጥረኛ ማን ያልሽ? ሚስጥረኛ እንደዚህ ብለሽኝ አታውቂም። ዛሬ አልኩህ። እሺ ግን ለምን? ተው አታሳፍረኝ። እሺ ግን ምግብ በልተሃል? አይ አሁን አመጣልሃለሁ። በቃኝ። በእኔ እጆች መጉረስ ምን ያክል ፈዋሽ እንደሆነ ማወቅ ካልፈለግሽ አሁን ጉድ ሆነናል። በበቀል ተነሳስታ መላ ቤተሰቡን ለማጥፋት የተዘጋጀችዋ ሲፈን አሁን ላይ ወጥመዶቿ በደንብ እየዘረጋችና እያስፋፋች እንመለከታለን። የመጀመሪያው ቅዳ እናሰማዋልን ማጥፋት ነበር። እሱም ተሳክቶላት ድምጥማጡ ጠፍቶ በሽታን ያገድላት በመባል ታልፋለች። አሁን ላይ የወሰነችው ውሳኔ ትልቅ ይሆናል። እሱም የዛን ድርጅት ባለቤት ተቆጣጣሪ መሆን። ለድርጅቱም መግቢያ ቀዳዳ ስታጣ ድርጅት እንድትቀጥር ቤተሰቡን ብትጠይቅም እነሱ እሽታቸውን ገልጸውላታል። ያ ግን ከበቂ በላይ ስላልሆነላት ልጃቸውን ተጠቅማ የድርጅቱን ግማሽ% መውረስ ነበር የፈለገችው። እናም በዛሬው ቪዲዮአችን ላይ የምንመለከት ይሆናል። ታዲያ ሲፈንም ይህንን ካደረገች በኋላ የእናት ወይዘሮ ሞርዚናን የልጅ በማጥመድ ታግዳታለች። እሱም ሳይበቃት ወይዘሮ ሞርዚናን አያቷን በህከክ ምክንያት ለማሳከክና ወደ አዋቂ ቤት ይሄዳሉ። አዋቂውም የሚገብሩትን ከገበሩ በኋላ በትዕዛዛቸው መሰረት ያንን ነገር ሴራ ይሰጣቸዋል። በዚህም በልቧ አንድ ባንድ ይሄ ቤት ወዴት እየሄደ ነው? አጠፋቸዋለሁ፣ ይቺ ሴትዮ ብዙ ነገር እያስተማረች ነው በማለት መርሲን ምንም የማታውቀው ነገር እንደሌለ ሲፈን እየተረዳች ነው። መርሲን ያለቻት ሁሉ አሁን ላይ እሺ በማለት በመስማማት በጋራ ላይ ሁሉንም ነገር መስራት ይጀምራሉ። ታዲያ ያልተረዳቸዋ መርሲን
ዛሬ የምታጠምደው ወጥመዶች ሁሉ ነገ ወደ እሷ ላለመሰንዘራቸው ምንም ዋስትና የላትም። ጠንቃቃና ብልኋ ሰውን ለማጥመድ ደግሞ አንድ እርምጃ ወደፊት ማንም የማይወዳደራት ሲፈን አሁን ላይ ነገሮች ሁሉ በአትኩሮት እያየች ነው። ጥርሷን እየሰጠች ከመርሲን ጋር ደስታዋንም እያጣጣመች ነው። መርሲን ያጎቷ ልጅ እየተጎዳ ወይም ደግሞ የወንድሟ ልጅ እየጎዳ መሆኑን በፍጹም አታውቅም። ያ ቤት ማለት የእሷ ቤት ማለት ነበር። ታዲያ ምንም ለማታውቃት ሴት በበቀል ተነሳሽነት ብቻ ሀሳባቸው አንድ መስመር ስለሆነላቸው ያንን ቤት ለማጥፋት ሆነ ለማውደም ምን አነሳሳት? የምትፈልገው ነገር አላት። የምትፈልገው ነገር ሁሉም ተሟልቶላት አለኝ። እንደ ቤት እመቤቱና የወንድሟ ልጅም እያንቀባረረ እያኖራት ነው። ግን ያ ሁሉ በቂ አልሆነም። ከዚህም በላይ ቤተሰቡን ማባረርና የራሷ የግሏ ማድረግ ነው የምትፈልገው። ልጅ የላትም፣ ትዳር የላትም፣ እድሜዋ አጥዟል። ግን በዚህ ልክ ለምንድን ነው የሰው ሀብት በዚህ ልክ የተመኘችው? ጠይቃ ያጣቸው ነገር አልነበረም። ነገር ግን የፉክክር ህይወት ደግሞ አሰቃቂ መሆኑን ስላልተረዳች አሁን ላይ የአምነንን አክስት አሳብዳ ቤት ማዋልና ራሷን እንድትስት ማድረግ ነበር የቀራት። በዚህም ሀሳቧ ወደ ጠንቋይ ቤት እንድትሄድ ትጋብዛታለች። ሲፈንም ያለምንም አቅማማት እሺ ደስታዬን አልችለውም በማለት ትሄዳለች። መድኃኒቱን በምግብ በማብላት ሴትዮዋን እንዲያሳብዱ ያደርጋሉ። በዚህም ደስታቸውን እያጣጣሙ አምነን ምንም ያልገባው ይህ ችግር ከቀን ወደ ቀን እየባሰበት ነው። የድርጅቴን ግማሽ ሰጥቻለሁ፣ አሁን ዲና ወደ ቤት ትመለሳለህ ብሎ በሀሳቡ ሁሉም ደስተኛ ባሉበት ሰዓት ነገር ግን ያልጠበቀው ነገር የአክስቱ ማበር ነበር። የአክስቱ ምናልባትም የልጇን በመጥፋቷ የጭንቀት ይሆናል በማለት ወደ ሆስፒታል ቢወስዳትም ሆስፒታል ግን ከሄደች በኋላ ጭራሽን ብሶባታል። በዚህም ደስታቸውን እያጣጣሙ ድጋሜ መድኃኒቱም መወሰን እንደሌለባቸው አሁን ሁለቱ እየተነጋገሩ ነው። ሙስጠፋ በሚያየው ነገር በጣም ተገርሟለኝ። ወይዘሮ ሞርዚናን ለማጥፋት እኮ ጠንቋይ ቤት ሄደን ነበር፣ አሁንም እያከከች ነው። እዚህ ቤት እኮ ገና ብዙ ተአምር ነው የሚፈጠረው፣ ለማየት ያብቃ በማለት ደስታዋን ትገልጽለታለች። እሱም ታዲያ ይህን ሆነው ሆነ ተሳካልሽ ይላታል። በደስታ ትለዋለች። አምነን በጣም በጭንቀት እየተዋጠ ነው። ዲና ለመፈታት ደቂቃዎች ቀርተዋታል። ታዲያ ይህንንም የምስራች ይዞ ወደ ሳሎን ሲመጣ አክስትየው ግን ነገሩ ተገለባብጦባታል። ምነው ሴትዮ አልታጠበችም እንዴ? ደህና አይደለሽም እንዴ? ብሏትም ደህና እንደሆነችና ሰውነቷን ግን አልፎ አልፎ እንደሚያሳክካት ትናገራለች። ነገሩን ፔሊንና ጄሪ ምንም አልገባቸውም። ግን ደግሞ በሌላ በኩል መርሲንና ሲፈን እየተሳሳቁ እናያቸዋለን። በዚህም ድዷ ሁላ ነው እንደሚስቀው ነው። ድዷ ሁላ ነው እያሳከካት ያለው። ዝም ብላ ትስቃለች። ይች ሴትዮ ጤነኛ አይደለችም። አምነን የወንድሜ ልጅ ሳታብድ አትቀርም፣ እየጫለለች ነው፣ ነቅላለች እኮ ትለዋለች። እሺ ዲና ልትመጣ ነው ከደቂቃዎች በኋላ ብሎ የምስራቸውን በፈገግታ ሲያበስራቸው ማናቸውም በዚህ ጉዳይ ግን ትኩረት አልሰጡም። የባሰንም ድንጋጤ ውስጥ ይገባሉ። ታዲያ ይህንንም አክስትየዋ ምንም አልሰማችም። ዝም ብላ እየሳቀችና እየተጃጃለች ሰውነቷን እያከከች እንመለከታለን። ነገሩ በጣም ሂዶላቸውና ሀሳባቸውም እንደተስተካከለላቸው እንመለከታለን። በሌላ በኩል ሲፈን አሁን ላይ እቅዶቿ ሁሉ አንድ በአንድ እየተመሩላት እንደሆነና ወጥመዷ መዘርጋት ያለባት ወደ መርሲን ይሆናል። መርሲን ትቀድማታለች ወይስ ደግሞ አትቀድማትም የሚለውን በቀጣይ ፓርቲ የማሳያችሁ ይሆናል። አምነን እንደተጨነቀ ለፔሊን ይነግራታል። ፔሊንም ተስፋ እንዳይቆርጥና ነገሮች ሁሉ ከአቅሙ በላይ ከሆኑበት ለራሱ ጊዜ ሰጥቶ ጸሎት እንዲያደርግና እረፍት ማድረግ እንዳለበት፣ አንዳንዴ መውደቅም መነሳትም ያለ ነው፣ ይህ የሚያመለክተው ደግሞ ያንተን ጽናት ነው ትለዋለች። እሱም ምን ያክል እንደተደሰተና የብቸኝነት ስሜት ተሰምቶት የነበረውን እንዳረጋጋላት ትናገራለች። በዚህ ምክንያትም አሁን ላይ እኔ ምንም ያስደስተኝ ነገር የለም፣ ከልጅ የበለጠ ነገር የለም። ልጅ ተረግዞ እንኳን ደስተኛ አልሆንም፣ እኔ መቼውንም ቢሆን ደስተኛ አልሆንም ሲላት፣ አይ ምናልባትም ልጁ አሁን በአይን ስላላየው ነገ ደግሞ ተወልዶ አባዬ ብሎ ጠርቶ ሲቀጥልም ደግሞ ሲታዘዝህ ያኔ ምን ያክል የአባትነት ስሜት እንደሚሰማ ታውቀዋለህ።
አሁን ላይ አይደለም። አሁን አርግዣለሁ ስለተባልክ ብቻ የማያውቁት ሀገር እንደ መናፈቅ ነው የሚሆንብህ። ይህን ሀሳብ ግን እረዳሃለሁ ትለዋለች። በሌላ በኩል ሙስጠፋና ጀሪ እየተከራከሩ እናያቸዋለን። ሙስጠፋ አሁን ፒያኖ ቅልጥ ያለ እየተቀለጠ በዛ ላይ ደግሞ እራት መብላት ያምረኛል ይላል። ታዲያ ለምን አትበላም? የምትፈልገው ነገር አድርግ፣ መብትህ እኮ ነው ትላለች። እሱማ ሊከነሽ ይችላለሁ፣ ግን ደግሞ ከአንቺ ጋር ሲሆን የበለጠ የልጅነት ፍቅሬን አጣጥማለሁ በማለት አሁን ላይ ጀሪ ላይ ጭቅጭቅ እንዳነሳባትና ለጀሪ ምቾት እንዳልነሳት እናያለን። በዚህም ጀሪ ተበሳጭታ ምን አይነት ክፉ ሰው ነህ አንተ ግን ጨካኝ ሰው ነህ፣ እንዴት ነው እንደዚህ ሁኜ እንኳን አታሳዝንም ስትለው፣ አይ እንደውም እኔ እስካለ ድረስ አንቺ መተንፈስ ትችላለሽ፣ እኔ የሌለው ጊዜ ግን አንቺ መተንፈሳችን፣ ምክንያቱም ያረገሽው ልጅ የኔ እንደሆነና ይህን ሁሉ ላምነን ብናገርብሽ ምን ሊፈጠር እንደሚችል ታውቂያለሽ በማለት ያስፈራራታል። እሷ ምንም አማራጭ የላትምና አብራ ምሳ እንድትጋብዘው እናያለን። በአብራውም እየበሉ ሳለ ታዲያ አሁንም ሙስጠፋ ነገሩን ሁሉ እንደማያቆምና አርፋ ማትቀመጥ ከሆነ ነገሩ እንደሚያባብስባት ይነግራታል። ጀሪ አሁን ላይ ለሱ ፍላጎት ባይኖራትም ግን በአምነን የመጣባት ደግሞ ለምንም ስለማትመልስ የአምነንም ፍቅር ለመጠበቅ ስትል ሙስጠፋን የሚናገራትን ሁሉ ችላ ዝም ብላለች። አምነን ግን ልቡና ፍቅሩ ያለው ደግሞ ከጀሪ ጋር ሳይሆን ከፔሊን ጋር እንደሆነ ነው። ፔሊንም አብራ ቀርባ እያጎረሰችውና ነገሩን ሁሉ እንዲረሳ ከጎኑ ነው ያለችው። በዚህን ጊዜ አብራ መሆን ስትችል ጀሪ ግን ርቃና ፊት እንደነሳት ትመለከታለች። በዚህም ልቧ ተሰብሮ ለብቻ ቁጭ ትላለች። ፔሊን ግን ሲፈልግ እንደ ፍቅር ሲፈልግ ደግሞ እንደ ጓደኛ ስለሚቀርባት አሁን ላይ ደስ የሚል ምሽት እያሳለፉ እናያቸዋለን። ሰላም እንዴት ናችሁ? የናነ ዩቲዩብ ቻናል ቤተሰቦቼ ሁላችሁንም ሰላም እያልኩኝ በዚህ ድራማ አዲስ ከሆናችሁ ሰብስክራይብ፣ ላይክ እያደረጋችሁ ቤተሰብ እንሁን። እንዲሁም ነባር ቤተሰቦቼ ስለምትከታተሉኝ አመሰግናለሁ።